ጸጸት። በጣም ነው የምወድሽ፣ እኔም እወድሃለሁ። ጥሩ ወንድሜ ነህ። ኧረ እባክሽ፣ እኔ እኮ ቀሪ ህይወቴንም ካንቺ ጋር እንዲሆን ነው የምፈልገው። ሁሌም እኚህን ቃላት ይለዋወጣሉ። የሆነ ቀን አንድ የሰፈሯን ወጣት ደስ ይለኛል እንዲሁ እወደዋለሁ አለችው። ታምራት ሰምቶ ዝም አለ። ይቀራረባሉ። መሰረት ካለችበት ግቢ ተከራይቶ ከገባ ዓመታት ተቆጥረዋል። የሚያወራት የእውነቱን ነው። የሆነ ቀን ወደዋለሁ ያለችውን የሰርካዲስን ታሪክ አወራት። ከብዙ ሴቶች ጋር ይተኛል። የጓደኛሽ የሳራ ፍቅረኛ ነበር፣ ለሴቶች ያለው አመለካከት ደባሪ ነው ብሎ ነገራት። በአጋጣሚ ከሰርካዲስ ጋር ይቀራረባሉ። ከሰላምታ ባለፈ ጓደኛሞች ባይሆኑም ከተገናኙ ቁጭ ብሎ ያወራሉ። ባህሪ ለባህሪ ይተዋወቃሉ። በዚህ ቅርበታቸው ምክንያት በቅርብ የሚያውቃትን ሳሮንን ከሰርካዲስ ጋር አስተዋውቋታል። እነሱም እሱን ረስተው ዓለማቸውን መቀጥ ጀመሩ። ሰርካዲስ ባህሪ ለውጦ ታምራት ጋር መጣ። የነበረው ወዳልነበረ ተለውጧል። ታምራት ቢጨንቀው ሰርኬ ምን ሆንክ? ምን እባክህ፣ ሳሮን ሁሉ ነገሬን ተቆጣጥራው ጥገኛዋ ከሆንኩ በኋላ ትታኝ ጠፋች። ያው ባንተ ነው ያወቅኳት። የት እንዳለች ካወቅክ ብዬ ነው። ታምራት ማሰላሰል ውስጥ ገባ። ሳሮን እንደ ቀልድ ስለ ሰርካዲስ ጥያቄዎች ጠይቀዋለች። ስለ ሰርካዲስ የማያውቀውንም ነግረዋለች። ይሄን ጓደኛህንማ እሰራለታለሁ። ጓደኛ አይደለም፣ የሰፈሬ ልጅ ነው። ምንም ይሁን የሆነ ነገር ማየትህ ወይ መስማት አይቀርም። ልታገቢው አሰብሽ? ማተራመሱን ትቶ መቼም በጋብቻ ይታሰራል ብዬ አላስብም። ብቻ ጠብቅ። ታምራት ከምናብተው ውስጥ ተመልሶ እንድረዳ የሆነ ነገር በል። የእውነት ግን አንድ ሰሞን ሰው ጤፉ ሆናችሁ ነበር። ስለዚህ የሆነ ነገር አለ ማለት ነው። ታምራት የሰርካዲስ ሁኔታ ገብቶት እንግዳ አልገባው ሆነ። ሄሎ፣ እሺ። ሰርካዲስ ለተደወለለት ስልክ ምላሽ ሰጥቶ ታምራትን ተሰናብቶት ሄደ። ታምራትን ረስታው የነበረችው ሳሮን ስልክ ደወለች። ዛሬ ግራ አጋቢ ቀን ሆኖበታል። ተራ በተራ ሆኗል ነገሩ። እንዴት ነው? የት ጠፍተሽ ነው? ሰርኬ ጭንቅ በጭንቅ ሆኗል። ጠፋሽበት? የት ነህ? እዛው መገናኛችን ነኝ። መጣው ካለውበት ስነሳ ደውላለሁ። ሳሮን ታምራትን ሰላም ካለችው በኋላ የተለያዩ ጉዳዮችን አንስተው ካወሩ በኋላ ጨዋታ ወደ ሰርካዲስ አዘነበለ። ልትጋቡ ነው እንዴ? ከሳሮን ውጪ ላሳር እያለ ነው። ሳሮን የረብሻት ነበር ያለ ትመስላለች። ታሜ ወንድ ሁላ አንድ አይነት ነው እልና እንደ አንተ አይነቶች ምንም የማያውቁ የዋህና ክፋት የሌለባቸውን ሳይ በመጠኑም ቢሆን ያዘን ስሜት ይሰማኛል። ታምራት ለአድማጭነት የተዘጋጀ አቀማመጥ አሳያት እና ጆሮቹን፣ አይኖቹንና ቀልቡን ለሳሮን አሳያት። ስለ ሰርካዲስ ብዙ ነገር ታውቃለህ ብዬ አስባለሁ። የሱ ቢጤ ጅል ወንዶች ቁመናና መልካቸውን ተጠቅመው ሴቶችን መቀለጃ ያደርጋሉ። እኛም እንደነሱ አይነቶቹን ስናይ የምንሆነው ያሳጣናል። የማድርገው ልክ እንዳልሆነ ባውቅም አይሸነፍም አይገኝም የሚባለውን ወንድ መቀለጃ ማድረግና HIV ኬሪየር ማድረግ ስታይሌ ነው። በትኩረት ሲያዳምጣት የነበረው ታምራት ድንግጥ አለ። ሳሮን የሚመኛት አይነት ሴት ነች። ክብሯን የጠበቀች ቆንጆ፣ በልፋት እንጂ በቀላሉ የማትገኝ ስነ ምግባሯ ይል ነበር። ለካ ድራማ ኖራል ስትሰራ የቆየችው አለ ለራሱ። ምን ነው የደነገጥክ ትመስላለህ? ሃይ አልደነገጥኩም አላት ስሜቱ እየተረበሸ። ከማሰብሽ ለየት አልሽብኝ። ምናልባት ምን? ተይው በቃ እኔ ነኝ እንጂ እሷ አልቀረበችኝም አይነት ስሜት ሰምቶኝ ነው። ስለ ተቀራረብንና መልካምነትም ስለሚይዘኝ ካንተ ጋር ስንገናኝ ክብርህን ጠብቄ ክብሬንም ጠብቄ እንገናኛለን። ለኔ ብቻ ሳይሆን ላንተ ስል። ለሰው ሁሉ ክብር አለ። ሴት ስታይ እይታህ አይቅበዘበዝም። አንተ ከምታውቀኝ በላይ ስለ አንተ አውቃለሁ። ጥያቄ ልክ ይሁን አይሁን ባይገባኝም አንድ ጥያቄ ልጠይቅሽ። ጠይቀኝ። ከሰርካዲስ ጋር መቼም ወሲብ ሳታደርጉ አትቀሩም ብዬ ማለት ባልችልም ወሬውን አንጠልጥሎቶ ሳሮን የጥያቄው አካሄድ ስለገባት ግንኙነታችን ምንም ጥንቃቄ የለውም። ያም ማለት እሱም በሽታ ካለበት ወደ እኔም በሽታ ካለብኝ ወደ እሱ ተላልፏል ማለት ነው። ለማንኛውም አንዲት ጓደኛዬ የምትሰራበት ክሊኒክ ጎራ ብለን HIV ተመርምረን ነበር። በሰዓቱ በጊዜ ሳይመሽ ሰክሮ ነበር። ፍቅር ከኔ ጋር እብድ አድርጎት
እኔ ቤት መጥቶ የጋበዝኩትን ቮድካ አቅሉን አስቶት ስለነበር የተፈጠረውን አያስታውስም። የሚገርመው የኔን ህመምተኝነት የማታውቁ ጓደኛ ይሄን ሰው አብረሽ ወሲብ እንዳትፈጽሚ አድርገሽው ከሆነ አንቺም መመርመር አለብሽ አለችኝ። በሰዓቱ ደም የወሰደችው ከሱ ነበር። እናም አሸከምኩት፣ ሸለምኩት እላለሁ። ምን ማለት እንዳለበት አላወቅም። ብቻ የሳሮን አፍና አይን ብቻ እያፈራረቀ ያለ ወይ ታሜ ሳልነግርህ ያቺ የሆነ ቀን ወዳታለሁ እንደምወዳት በነግራትም አይገባትም ያልካት ልጅ ጓደኛዋ እንኳን የሆነ የሚያምር ሼፕ ያላት ሰርካዲስ ቦይፍሬንዷ ነበር ደበረችኝ ብሎ ተዋት ያልከኝ። ታምራት ቀደም ብሎ በሳሮን ወሬ ድንዛዜ ውስጥ በመግባቱ በደመ ነፍስ ስልኩን ሲነካካ በኢሞ የምስል መልእክት ገባለት። በደመ ነፍስ ከፈተው። ሰርካዲስ ከመሰረት ጋር ራቁታቸውን ሆነው እሷ ደረቱን ተደግፋ እያንቀላፋች የተነሱት ፎቶ ነው። ከፎቶው ስር ሳሮን ብታስደብረኝም አሁን ገጠሯ ጎረቤት እያዝናናች ነው የሚል ጽሑፍ አነበበ። ስልኩ ከእጁ ተንሸራቶ የተደገፈው የካፌ ጠረጴዛ ላይ አረፈ። ሁለቱንም ክንዱን ጠረጴዛውን አስደግፎ እጆቹን ጆሮንና አይኖቹን ሸፈናቸው። ሳሮን ስልኩን ከጠረጴዛው ላይ አንስታ ታምራት ያየውን ማየት ጀመረች። መጀመሪያ ፈገግ አለች። ቀጥላ በጩኸት ምንነቱ ያለየ ሳቅ ሳቀች። ለታምራት አዘነችለት። እንደ ቀልድ ቀደም ሲል ልታሾፍበት የነበረውን ሐሳብ ትውስ አላት። ታምራት መሰረትን እንደሚያፈቅራት በደንብ ታውቃለች። ለዓመታት እየወደዳት ከሷ ውጪ ሴት ማየት እንደማይፈልግ በትዕግስት ጥበቃ ላይ እንደሆነ ትቅርብህ የሚለው ምክሯ ሁሉ ትውስ አላት። እውነትም ገጠሬ ያያ ስጋ አልጋ ሲሉት አመድ አሉ። የማትረባ አወዳደቋን አበላሸች። ሰርካዲስ ወሲባዊ ጥንቃቄ የሚባል ነገር አያውቅም። መልክ ብቻ ነው። አበላሻት። አጠገቧ አንተን የመሰለ ሰው ንቃ በሽታ ሸመተች። ይሄ አልበቃ ብሎት ሙጭጭ ካለችበት ለማዋረድ ፎቶዋን ለስንቱ የሚያበት ነው። እኔ እኮ የንሳ አባቱ የሆንኩ ይመስል ያልተናዘሊ ነገር የለም። የስንቶቹን ታሪክ ከስልኩ ላይ አዘናግቼ አጥፍቼ ነበር። ይሄው የህይወቷ አዲስ ምዕራፍ አብሳሪ ሆነች። እውነት ውሻ ናት፣ ሴት ውሻ። ታምራት ቀና ብሎ አሻግሮ ሳይ አንድ የሚያውቅ የቤት ደላላ ወደ ካፌው ሲገባ አጋጠመው። ተነስቶ ከመንገድ ይዞት የሚከራይ ቤት አለ የትም ይሁን ዋጋው ችግር የለውም ሲያወራ ፍጥነቱ ለጉድ ሆነ። ደላላው አለ ከማለቱ ስልኩን ከጠረጴዛው ላይ አንስቶ ሳሮን በአግባቡ ሳይሰናበታት ወጣ። ታምራት በፍጥነት ከነመሰረት ግቢ የቤት ዕቃውን ሰብስቦ አዲስ ወደ ተከራየበት ተጓዘ። ሲም ካርዱን ሰብሮ ሽንት ቤት ከተተ። የፍቅሩን ጥላሸት ቀስ በቀስ እለት በእለት እየገፈፈ ቀናቶች ብሎም ወራቶችን አሳለፈ። ሰው ለምኔ ብሎ የግል ኑሮውን መኖር ጀመረ። መሰረት ከዋለችበት ወደ ቤቷ ስትመለስ የግቢው በር ላይ የሚከራይ ቤት አለ የሚለው የቤታቸው ማስታወቂያ ተለጥፎ አየች። ግቢ ገብታ ማን ወጣ ብላ ስታጣራ ታምራት በችኮላ ዕቃውን ሰብስቦ እንደሄደ ሰማች። ደላላው ላይኩን ቤት እንዳገኘለት ተነገራት። የሆነ ቀን ላይኩንን ታምራት የት እንደተከራየ ጠየቀችው። ስልክ ብደውልለትም ስልኩ ዝግ ነው። ምን አደረግ ነው? በሰላም ሳይሰናበተን ሄዳል። ለመሆኑ የት ነው የተከራየው? እንጃ እኔ ያገኘውለትን ቤት ሳምንትም የቆየበት አይመስለኝም። አከራዮቹ ደውለው ምን አይነት አመጣህብን ምን ሆንኩ ብሎ ነው ሳይመጣ የሄደው? በሌላ ተከራይ ፈልጋሉኝ። ከናንተ ቤት ከወጣ አይቼውም አላውቅ። ሳሮን አጠገቧ ደርሳ በደመ ነፍስ የገፋቻትን ሴት ዞራ ስታያት እንደምታውቃት አልተጠራጠረችም። ይቅርታ አለች መሰረት። እንዴት ነሽ የታምራት ተፈቃሪ ታሜ? እንዴት ነው? ስልኩም አይሰራ በሰላም ነው? እንዴት ሰወረው? ከኛ ቤት ከወጣ እኮ ቆየ። እኔ ግን አላወቅኩሽም። እሱ ጋር ትመጪ ነበር? እኛ ቤት መከራየቱን በምን አወቅሽ ብዬ ነው። ከወጣ ቆየ ነው ያልሽ? ስንት ጊዜ ይሆነዋል? 5 ወር አልፍም ብለሽ ነው? ሳሮን አላስጨረሰቻትም። የዛለት የውርደትሽ የብልግናሽ ቀን መሰረት ምን ማለቷ ነው በሚል ሳሮን አየቻት። ሳሮን ስልኳን ከፍታ ከታምራት ስልክ ላይ ወደ ራሷ የላከችውን የመሰረትንና የሰርካዲስን ፎቶ አሳየቻት እና ያ እንከፍ ትልቅ ታሪክ የሰራ ይመስል ይሄንን ላከለት። መሰረት የራሷን ምስል በድንጋጤ ማየቷ ሳይበቃ መናቋ ገጠሬ መባሏ አንገበገባት። ለማንኛውም ሳሮን ማለት እኔ ነኝ። ምስኪን አፍቃሪሽ እንዳገግም ሆኖ እንዲጠፋ አደረግሽው። እኔ ደግሞ ራሱን ልዩና ተወዳጅ አድርጎ የሚያውን ሰርካዲስን መጫወቻ አሻንጉሊት ካደረኩት በኋላ የኤችአይቪ ኤድስ በሽተኛ አድርጌው እብስ አልኩ። አንቺ በተራሽ ዋንጫ የምትሸለም ይመስሎሽ ራስሽን ማጥ ውስጥ ከተትሽ እንከፍ። ሳሮን የማላቀጥ ሳቋን ለቃው ሄደች።
መሰረት ከቀናት በኋላ መዋያ ማምሻዋ ቤተ ክርስቲያን ሆነ። ጸጸቷን እንባዋ አላጥባለ። ጸሎቷ ሁሉ ታምራትን አሳየኝ ከሆነ ሰነበተ።